በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ? የእግዚአብሔር ስሙ ሁሌ የጠበቀን የረዳን የሚያግዘን አምላካችን እግዚአብሔር ዘውትር በፍጥረታቱ አንደበት በእኛም አንደበት የተመሰገነ የከበረ ይሁን። ለዚህ ቻናል አዲስ የሆናችሁ ስሜ መምህር ምህረተአብ ነጋሽ ይባላል። የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ ነኝ። የማስተምረውም ትምህርት ከዚሁ ከቅዱስ ቤተክርስቲያን ጋር የተያዘ አስተምሮቶች ይሆናል ማለት ነው። እንግዲህ ከዚህ በፊት ተከታታይ ትምህርቶችን የተማርን ቆይተናል። ያም አርዕስቱ ለማስታወስ ያክል የእምነት መነሾ በዝግመተ ለውጥ በኢቮሉሽን እና በሪቨሌሽን ወይ በእኛ በሃይማኖት አስተምሮ ምን ይመስላል የሚለውን ሃይላይት ወይም ትንሽ ግንዛቤ እንዲኖረን ያክል ተመልክተናል። ዋነኝነት ማተኮር የፈለግነው በሳይንሱ ዓለም ላይ ስለ እምነት መነሾ ምን ይላል የሚለውን ነገር ለመመልከትና ግንዛቤ ለመፍጠር የታሰበ ነው እንጂ ዲቴል ገብተን ያንን ነገር እንዲህ ነው እያልን ለእያንዳንዱ ሐሳቦች ምላሽ ለመስጠት አስበን አይደለምና በዛ ኮርሳችን ወይ በዛ ትምህርታችን ላይ ያየነው የዳሰስነው ነገር ስለ እምነት መነሾ ዝግመተ ለውጥ፣ ስለ ጊዜ የሚናገረው ጊዜን እንዴት ይለካል፣ ስለ ዓለም ተፈጥሮ ምን ይላል፣ ስለ ሰው ልጅ ተፈጥሮስ ምን ይላል፣ ስለ ሃይማኖትስ መነሾ ምን ይላል የሚለውን ተመልክተናል። ብዙ አይነት ስለ እምነት መነሾ ብዙ አይነት ቲዮሪ አለ። የአኒሚዝምን ቲዮሪ ተመልክተናል። እንደዚሁም ደግሞ የሶሻል ኮንፍሊክት ቲዮሪን ተመልክተናል። ከዛም በኋላ ደግሞ ዶርክሃይም የተባለው የሱን ቲዮሪንም ተመልክተናል። እንዲሁም ደግሞ ሂውማን ፕሮጀክሽን ቲዮሪ የተባለው በአጠቃላይ በአንትሮፖሎጂስቶች፣ በሶሺዮሎጂስት እንዲሁም ደግሞ በሳይኮሎጂስት በእነዚህ ሰው አካላት የተጠኑ ጥናት ብለን ዋና አንዳንድ የተወሰኑ ነገሮችን ብቻ በማንሳት ተመልክተናል እና በነገራችን የዛ ኮርስ መግቢያ ላይ ስናገር ለምንድን ነው ይህንን ትምህርት ማንሳት ያስፈለገው ስል አሁን ያለውን ትውልድ ካለው ጋር ከሚያነሳው ጥያቄ ጋር ለማየት፣ ሁለተኛ ደግሞ ላይ ያሉ አባቶቻችንን ለማስነሳት ወይ ደግሞ እነሱ ጊዜው ጋር አሁን ካለው ነገር ጋር አናበው ትምህርት ለመስጠት የሚጠቅማል የሚል ነገሮች አንስቼ ነበርና ሰሞኑ አንድ ደስ ያለኝ ነገር መምህራችን መምህር ቀሲስ ዘበነ አባታችን እሳቸው ያወጡት መጽሐፍን እንደ ድንገት ማህበራዊ ሚዲያ ላይ ይቻለው ይሄ ከዚሁ ትምህርት ጋርና የአሁን አዲሱ ኒው ጄነር ኤጅ ሙቭመንቱ ምን እንደሚያስብ ከአኒሚዝም ጋር ያለውን ነገሮች ሁሉ ሲጠቅሱ ነበርና በአጠቃላይ ምንድነው ጊዜው ከሚሄደው ከሚጠይቀው ወይ ደግሞ ከሚያመጣው መከራ ከሚያመጣው ተግዳሮት ጋር አያይዘን ማስተማር ስላለብን ሰዎች የፈለጉትን ሳይሆን የሚያስፈልጋቸውን መስጠት ያስፈልጋል የሚል እምነት ነው ያለኝ። እኔ ብዙ ጊዜ ሰው የሚፈልገውን ብቻ ነው ማድረግም ማየትም የሚፈልገው። በሃይማኖት በኩል ደግሞ የሚፈልገውን ብቻ መስጠት የራሱ ችግር አለው ማለት ነው። ምን ለማለት ፈልጌ ነው? ብዙ ጊዜ አሁን ቤተክርስቲያን ላይ ምዕመኑ ይረፍድበታል። ምዕመኑ እንደዚህ ነው፣ ቅዳሴውን አጣድፉ፣ ስብከቱን አሳጥሩ፣ ጽዋተ ዜማ፣ ዝማሬ፣ መዋሥዕቱን ምናምን እንዲያርጉት እየተባለ የሚደረጉ ነገሮች ስላሉ ነው። እና ዋናው ምንድነው የሚያስፈልገው ብሎ ግራና ቀኝ ማየት የቤተክርስቲያን ሰዎች ያው የሚመለከት ነው። ዛሬ ደግሞ አዲስ አርዕስት እናነሳለን ብለናል። አዲስ አርዕስት የምናነሳው ምንድነው? ያው ሀልዎተ እግዚአብሔር ነው ብለናል ባለፈው። ሀልዎተ እግዚአብሔር በቤተ ክርስቲያናችን በሰንበት ትምህርት ቤት፣ በክረምት ኮርሶች እንዲሁም በቴዎሎጂ በሁሉም በኩል ኮርሱ ይሰጣል። ሀልዎተ እግዚአብሔር የእግዚአብሔር ህሉና የአምላክ ሀልዎት እንዴት ነው የሚለውን ነገሮች በቅዱሳት መጻሕፍት የተገለጸውን ይሰጣል። ከዛ እግዚአብሔራዊ መገለጽ፣ እግዚአብሔራዊ ባህሪያቶች፣ እግዚአብሔራዊ ሐሳቦች በዛ ውስጥ ይነገራሉና እግዚአብሔራዊ ስሞች በዛ ውስጥ ሁሉ ተካተው የሚነገሩ ናቸው ማለት ነው። በሀልዎተ እግዚአብሔር ላይ ስንሄድ ማለት ነውና እኔ በዋነኝነት ወደዛ ቤተክርስቲያን በምታስተምረው የሀልዎተ እግዚአብሔር ውስጥ ትንታኔ መሰረታዊ ትምህርቶቻችን ላይ ሳይሆን ሀልዎተ እግዚአብሔር ያሉ ተግዳሮቶች ላይ ማተኮር ስለሆነ ፍላጎቴ በዛ መንገድ ነው የምንሄደው ማለት ነው። ሀልዎተ እግዚአብሔር ላይ
ያሉ ተግዳሮቶች ምንድናቸው ወይ ደግሞ የሚነሱ ነገሮች እግዚአብሔር አለ ወይም የለም የሚለው ላይ ነው እና ትኩረታችን። ስለዚህ በዚህ ኮርሳችን ምንድነው የሚሆነው ሁለት መንገዶችን እንከተላለን ማለት ነው። አንደኛ መንገድ የምንከተለው እግዚአብሔር አለ የሚሉትን መንገድ ይሄ በሐልዎተ እግዚአብሔር የምንለው እግዚአብሔር ህሉናን የሚቀበሉ አካላት ላይ በማተኮር፣ ሁለተኛው የምንሄድበት ደግሞ እግዚአብሔር የለም የሚሉት አካላት ላይ በማተኮር ነው። ለዚህ ነው ኮርሱን ሐልዎተ እግዚአብሔር ትምህርታችንን ሐልዎተ እግዚአብሔር መሰረት አድርገን ኤግዚስተንስ ኦፍ ጋድ የምንለው ይሆናል ማለት ነው። እንግዲህ በዋነኝነት የምንመለከተው ያው ቤተክርስቲያናችን አንድ ያስተማረችን ትምህርት አለ የምናውቀው በፊት በቅኔ ላይም በጣነ ሞገር ላይም ብዙ ጊዜ በቅኔ በክህደት በደንብ የሚነሳው ቅኔ ቤት ማኒ ነው እና ክህደተ ማኒ በጣም ይነሳል። የማኒ ክህደት የሱን ታሪክ የምናገኘው ሶበ ጸዋዕክዎ ለእግዚአብሔር ሰማኒ ጽድቄ የሚለው መዝሙር 3 ላይ እግዚአብሔርን ጠራሁት መለሰልኝ የሚለው የዳዊት በችግሬ ጊዜ እግዚአብሔርን ጠራሁት እሱም መለሰልኝ የሚለው ትርጓሜ ላይ ያለው የማኒ ታሪክ ነው እና እዛ ላይ ምንድነው ማኒ በኦሪቱ የነበረ ሰው ነው። በኦሪቱ የነበረ ሰው ነውና ባህታዊ ነው ወይም ይሄ ታሃራሚ ማለት ጿሚ ይሄ ጸላይ የሆነ ሰው ነውና በስራው በዚህ በበጎ ስራው የሚመካ ሰው ነውና አንድ ቀን አህዮቹ ይጠፉበታል። አህዮቹ ሲጠፉ እኔ ጿሚ ጸላይ ነኝ፣ ስለዚህ በሱባኤ ገብቼ አህዮቼን እንዲያስገኝልኝ እግዚአብሔርን ፈጣሪን እጠይቀዋለሁ። ሱባኤ ገብቼ አህዮቼ ንብረቶቼ ከተገኙ እግዚአብሔር አለ፣ እነሱ ግን ካልተገኙ እግዚአብሔር የለም የሚል ይሄ ምንድነው የምንለው ፕሪኮንዲሽን የሚባለው ቅድመ ሁኔታዎችን አመቻቸ ማለት ነው። ይሄ ማለት ኢፍ ክሎዝ ማለት ነው። ይሄ ኢፍ ኮንዲሽናል ሴንቴንስ ከተገኙ አለ፣ ካልተገኙ የለም የሚል ፕሬሚስ አይነት እንደዚህ አይነት ነገሮች ነው ያደላደለውና ይሄ ከባድ ነገር ነው። መጽሐፍ ቅዱስ ላይ እንደምታውቁት ጌታ ኢየሱስ ክርስቶስን በገዳመ ቆሮንቶስ ላይም በዘዳግም ላይ ያለውንም የተነገረው ምንድነው ጌታ አምላክህን አትፈታተነው። እግዚአብሔር ይሄንን ካደረገልኝ አመሰግነዋለሁ፣ ይሄንን ካላደረገልኝ ደግሞ የሚል እንደዚህ አይነት ቅድመ ሁኔታዎች ጌታ አምላክህን እግዚአብሔርን አትፈታተነው የሚል ነገር አለና እሱ ይሄንን አደረገ። በዚህ አይነት ፈተና አድርጎ ሱባኤ ገባ። በትምክህት ስለሆነ ጸሎቱም አልተሰማለትም፣ አህዮቹም አልተገኙለትም። ከዛ በኋላ ወጥቶ ምንድነው ያለው? አልባቲ ለዛቲ ዓለም ሰራኢ ወመጋቢ፣ ለዚች ዓለም መጋቢ፣ ሰሪ፣ አስተዳዳሪ የላትም ብሎ ነው የካደው። ስለዚህ ውሃዎች በልማድ ይፈሳሉ፣ ፀሐይ በልማድ ይወጣል፣ ፀሐይ በልማድ ይገባል። ሁሉ ነገር ክረምትና በጋው በልማድ ይፈራረቃል። ልማድ ነው በቃ ይሄ ኔቸር። አሁን በዘመናዊ ሐሳብ ምንድነው ማለት ነው? የሱን ሐሳብ የሚቀበሉ ሰዎች በኋላ ላይ ያሉት ኔቸር ነው በቃ ይሄ ራሱን ኔቸር በራሱ ራሱን እንትን ያደርጋል፣ ኮንትሮል ያደርጋል፣ ሬጉሌት ያደርጋል የሚል ሐሳብ ያላቸው ነው። እሱን ያሰራል እዛኔ ይጠቀምበት ነበር። ስለዚህ በቤተ ክርስቲያናችን የሚነገረው ከሃዲ ሐልዎተ እግዚአብሔርን በመካድ ማኒ ነው የሚነገረው። ነገር ግን አሁን በዓለማችን ላይ በብዛት ራሱን የቻለ ክፍል ሆኖ የምንመለከተው ክፍል አለና ያ የሁላችን እንደምናውቀው ዩኒቨርሲቲ ላይም ሌሎች ቦታ ላይም ወጣቶች አብዛኛው በእምነት ቦታም ያሉ ብዙ ቦታ ላይ ያሉ ሰዎች ኤቲዝም የሚባል ክፍል አለ፣ ጎራ አለ እና ይሄ ኤቲዝም ምንድነው? ሙሉ አቋሙ ማንያዊ የማን ሐሳብ ያለው ነው። እግዚአብሔር የለም ነው ድፍን አድርጎ እግዚአብሔር የለም የሚል ሐሳብን የሚከተሉ ናቸው። በአስተሳሰብም የማኒን ሐሳብ የሚከተሉ ናቸው። ፀሐይ በልማድ ይወጣል፣ ሁሉ ነገር ኔቸር ራሱን ኮንትሮል ያደርጋል፣ ሬጉሌት ያደርጋል የሚል የሚከተሉ ናቸው። ስለዚህ በትምህርታችን በዚህ አይነት መንገድ እግዚአብሔር የለም የሚሉትን አካላት እንዳኛለን። ሌሎችም አሉ፣ ግኖስቲዝም፣ አግኖስቲዝም የሚባሉት ብዙ አይነቶች ናቸውና በዚህ
ትምህርታችን ላይ እነሱን እንዳዝሳለን እና ስለ ኤቲዝም ደግሞ ስንናገር በጣም ዳይቨርስ የተለያዩ ናቸው። ብዙ ፖዚቲቭ ኤቲዝም፣ ኔጋቲቭ ኤቲዝም ወይ ስትሮንግ የሚሉት አይነት ማለት ነው። እሱን ዲቴል አናይም። ምንድነው መሰረታዊ እግዚአብሔር የለም ብለው እግዚአብሔር የለም ካሉ በኋላ የሚያቀርቡት አርጊመንት የሚያቀርቡት ኤቪደንስ ምን ላይ ተመርኩዘው ነው የሚለውን ነገሮች እንመለከታለን። ለግንዛቤ እንዲሆን እግዚአብሔር የለም ብለው የሚያቀርቡት ከዛ ለነሱ የተሰጠ ደግሞ ያህለውት እግዚአብሔር እነሱ በሚያቀርቡት አርጊመንት ለአለውት እግዚአብሔር ሌሎቹ መምህራኖች የሰጡትንም ደግሞ እንመለከታለን። ስለዚህ ትምህርታችን በዚህ መንገድ እንሄዳለን ማለት ነው። አንድ ነገር ማወቅ ያለብን ዓለም ላይ ያልታየ ያልተዳሰሰ ያልተነገረ ያልተወራ ምንም ነገር የለም። ያልተሰበከም ወንጌል የለም። ሁሉም ነገር ቀድሞ የነበረው ነው። ግን ምንድነው አንዳንዴ ሰዎች እንደ አዲስ አሁን በይበልጥ ሀገራችን ላይ ይሄ ልቅ የሆነ የአኗኗር ዘይቤያችን ከተዘረጋ በኋላ መረን የሆነው ሁሉም እንደፈለገው ጥራዝ ነጠቅ ነገሮችን በማምጣት ማህበረሰብ ላይም የሚጭነው ነገር ነፃ ስለሆነ አዲስ ይመስል አዲስ ሪዮት አዲስ አስተሳሰብ አስመስሎ በማምጣት ብዙ ማህበረሰባችንን በይበልጥ ደግሞ አማኝ ክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆችን ወደ ስህተት የሚሄድበት ነገር ስላለ የተነገረውን የተባለውን በዓለም ላይ ያለውን እንደ ጠቅላላ ግንዛቤ እንመለከታለን ማለት ነው። እንግዲህ በቀጣይ የኤቲስት ኤቪደንስ የሚሉትን ነገሮች እናቀርባለን እያልን በዚሁ መንገድ ላይ ክፍል 1 ክፍል 2 እያልን እንቀጥላለን። እንዳልኳችሁ የዩቲዩብ አልጎሪዝም የሚከተለው በማዳረስ ነው። ይሄ በሰብስክራይብ በላይክ ነው። በዛ አይነት መንገድ በማገዝ እንዲደርስ ለብዙሃን የተወሰኑ ሰዎችን ብቻ ከምናስተምር ለብዙዎቹም ደግሞ እንዲደርስ ሌሎችም ደግሞ በዚህ ተያያዥ ነገሮች ላይ እንዲሰሩ የበለጠ መምህራንም እንዲያገለግሉ ለማድረግ ሁሉንም ለማነቃቃት እንደ የበኩላችሁን አስተዋጽኦ እንድታደርጉ እንጠይቃለን። ለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። ለእግዚአብሔር ምስጋና ይሁን።